ትክክለኛና ወቅታዊ የጤና መረጃ ከየት ነው ማገኘው ብለው ግራ ተጋብተዋል? የተዛቡ የጤና መረጃዎችና ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች ሕይወትን አደጋ ላይ የሚጥል ችግር እንደሚያስከትሉ ምን ያህል ያውቃሉ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን፣ ሲስተር ኢየሩሳሌም ሰለሞን እባላለሁ። ኮምፕሬሄንሲቭ ነርስ ፕሮፌሽናል ነኝ። በአሁኑ ሰዓት በግሩም ጀነራል ሆስፒታል በመስራት ላይ እገኛለሁ። የሳሌም ኬር ዩቲዩብ ቻናልን የከፈትኩት በእኛ ማህበረሰብ ውስጥ የሚታዩ የተዛቡ የጤና መረጃዎችንና የጤና ችግሮችን በሳይንሳዊ መንገድ ለመፍታትና ግንዛቤን ለማዳበር ነው። በዚህ ዩቲዩብ ቻናል በሳምንት 2 ቀን ስለ ተላላፊና ተላላፊ ያልሆኑ በሽታዎች፣ የእናቶችና የህፃናት የጤና አጠባበቅ ምክሮች፣ የአዋቂዎች የጤና አጠባበቅ ምክሮች እንዲሁም የስነ ልቦና ምክሮችን ያካተተ ይሆናል። ይህንንም የደብሊውኤችኦ የቅርብ ጥናቶችንና ፕሮቶኮሎችን መሰረት ያደረገ ይሆናል። የሳሌም ኬር ዩቲዩብ ቻናል ዓላማዎች በሽታ ከመከሰቱ በፊት ግንዛቤ መፍጠርና በሽታው ከተከሰተ በኋላ ማድረግ የሚገቡንን ትክክለኛ የህክምና አማራጮች ለህብረተሰቡ ማዳረስ ነው። ይህ ቻናል አዲስ እንደመሆኑ ለብዙሃኑ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በክፍል 1 እስከምንገናኝ ጤና ይስጥልኝ።